ዶክተር ሽፈራው አድማጮቼን አክብረህ ማብራሪያ ልትሰጥ ስለመጣ በአድማጮቼ ስም እጅግ አድርጌ አመሰግናለሁኝ። እኔም ስለተሰጠኝ እድል አመሰግናለሁ። ኦኬ እሺ፣ እንግዲህ የመጀመሪያ ጥያቄ አድርጌ ማቀርብልህ የሚሆነው የኢትዮጵያ መንግስት በኢትዮጵያ ውስጥ ለ6 ወራት የሚቆይ የአስቸኳይ ጊዜ አዋጅ ማወጁ የሚታወስ ነው። እናም ይሄ የአስቸኳይ ጊዜ አዋጅ የተቃውሞውን እንቅስቃሴ ጎትቷል ወይ? ጎትቶትስ ከሆነ በምን መልኩ? ምናልባትም የተቃውሞ እንቅስቃሴውን መቀጠል አለበት ብለው የሚያምኑ ኃይሎች ወይንም ደግሞ በተቃውሞ ወደ እንቅስቃሴ ወደፊት እንዲቀጥል መደረግ ያለበት ምንድነው ብለህ ታስባለህ ባንተ እይታ? እንግዲህ የስቴት ኦፍ ኢመርጀንሲው ሀገር ውስጥ ያለውን እንቅስቃሴ ጎርቶታል ወይ ስንል በእርግጥ በምን መልኩ የሚለውን ነገር ማንሳቱ ጥሩ ነው። በትክክል አሁን ኢትዮጵያ ውስጥ የሚደረጉ ሰላማዊ ሰልፎች የሉም እስከማውቀው ድረስ። መጠንቀቅም አለብን። አሁን መንግስት ሁሉን ነገር ጨለማ ስላደረገው ቀድሞ የምናገኘውን ያህል ኢንፎርሜሽን አሁን አናገኝም እና በተባራሪ ከምንሰማው ከምናገኘውና አንዳንድ ሀገር ቤት ውስጥ ካሉ መንግስት ከፈቀደላቸው ጋዜጦች እንደ ሪፖርተር አይነት የምናገኛቸው አንዳንድ ኢንፎርሜሽኖች ላይ ነው ቤዝድ ሆነ የምንናገረው። ኢን ኤኒ ኬዝ እንቅስቃሴዎች በተለይ የሰላማዊ ሰልፍ አይነቶች ነገሮች ጋብ አድርጎታል። አሁን እሱም ደግሞ ስቴት ኦፍ ኢመርጀንሲው ነው ወይንስ ሌላ ነገር? ራሱ እነዚህ ሰላማዊ ሰልፎች ይመጣሉ ይሄዳሉ፣ ረገብ ይላሉ፣ እንደገና ይነሳሉና የስቴት ኦፍ ኢመርጀንሲ ውጤት ነው ወይንስ ሌላ ነገር የሚለው ነገር በትክክል ለይቶ መናገር አይቻልም። ግን አድሚትድሊ አይ ቲንክ ልናምን የምንችለው ነገር ምንጊዜም ማንም መንግስት ስቴት ኦፍ ኢመርጀንሲ ሲያውጅ ለጊዜው ዘ ሾርት ተርም ለውጥ ያመጣል የሆነ ነገር። ግን ምንድነው ይሄ ሾርት ተርም ጌን ለመንግስት ያገኘው አንድ ጥቅም የሎንግ ተርም ፔን ነው የሚፈጥርበት ነው እና አልቲሜትሊ ምንድነው መንግስት ያደረገው በዚህ ስቴት ኦፍ ኢመርጀንሲ የሰዎችን መብት ነው የተጫነው። ቀድሞ ሲጫነው የበለጠ ነው የተጫነው እና ይሄ ነገር ደግሞ ህዝቦችን ለጊዜው ሊያስፈራ ይችል ይሆናል። ግን ብሶታቸውን የሚጨምር ነው፣ ቁጣቸውን የሚጨምር ነገር ነው እና ውስጡን የበለጠ ጥላቻ ለመንግስት እንዲብላላ ነው የሚያደርገውና በአጭር ጊዜ ውስጥ ምናልባት እፎይታ አግኝቶ ከሆነ ግን ሎንግ ተርም ይጠቅመዋል ብዬ አላስብም። አንዱ እሱ ነው ሰላማዊ ሰልፉን በተመለከተ። በሌላው በኩል ግን ደግሞ ሌሎች አመጾች አሉ። ሰዎች ለምሳሌ አንዳንድ ሪፖርቶች እንደምሰማው በጎጃም በጎንደርም ሰዎች ወደ ጫካ እየገቡ ነው። ምክንያቱም መንግስት ስቴት ኦፍ ኢመርጀንሲውን ሲያውጅ ምንድነው የሚያደርገው? ጨለማ ውስጥ ከቶ አገሪቱን እየሄደ መሪዎች የሚላቸውን ተቀናቃኝ የሚላቸውን ሃንት ዳውን ማድረግ ነው፣ ማደን ነው ስራው እና ያን ነገር ደግሞ ለመሸሽ ሲሉ ሰዎች ወደ ጫካ እየሄዱ ሬዚስታንስ ፎርሶችን ጆይን እያደረጉ እንደሆነ እንሰማለንና በአንድ በኩል የከተማውን እንቅስቃሴ ጋፕ ያደረገ ሲመስለው በሌላ በኩል ደግሞ በኃይል ቻሌንጅ የሚያደርገውን ኃይል እንትን ደግሞ እየፈጠረም ነው እና በትክክል እንትን ነው ለማለት አይቻልም። ጎርቶታል አልጎዳም ለማለት ምናልባት አንድ ወር 2 ወር ማየት ሊኖርብን ይችላል ጥሩ ክሊር የሆነ ኢሜጅ ለማየት። ሌላ አንድ ነገር መናገር የምፈልገው ነገር እዚሁ ጋር የተያዘ ግን መንግስት በአንድ በኩል የኃይል እርምጃን እየወሰደ በሌላ በኩል ደግሞ የሚያደርጋቸው ነገሮች አሉ። ይሄን መርሳት የለብንም። አሁን ህዝቡን ኢንጌጅ የማድረግ ነገር አለ ለማወያየት ይያለ ይሄ ሁሉ ጊዜ የሚያደርገው የብልጣብልጥነት ነገር እስቲ ስደቡን እና ይውጣላችሁ ኮንትሮል በሆነ ኢንቫይሮንመንት። አሁን ፋና ሚዲያ የፈጠራቸው አንዳንድ መድረኮች አሉ። አዲስ አበባ ሰምተው ከሆነ አንዳንድ ምሁራንንም ኦፖዚሽን ናቸው የሚባሉ ሰዎችንም አምጥቶ ወያኔ አባሎችንም ጭምር ምንድነው ችግሩ የላይ ተሳሳት ነው ማለት የማወያየት በጥልቀት መታደስ አለብን ምናምን የሚሉት ነገሮች አሉ። ይሄ ማወናበጃ ነገሮችንም እያደረገ ነው እና ያ አይነቱ ጥረት ከንቱ ነው በእኔ አስተሳሰብ። ያ ውጤት አያመጣም። ምክንያቱም የኢትዮጵያ ህዝብ መጨረሻ ላይ እዛ የተቃውሞ ደረጃ ላይ የደረሰው የ25 አመቱ ከንቱ ስብከት፣ ከንቱ ወሬ፣ ውሸት። ይሄ መንግስት ደርግም የዚህን መንግስት ያህል አልዋሸም በእውነቱና ውሸቱ ሰልችቶት ነው የተነሳው አልቲሜትሊ ህዝቡና አሁን የሚፈጥሩት የማጭበርበር ንዋይ እንመካከር የሚለው ነገር ኮምፕሊትሊ ፌል እንደሚያደርግ እርግጠኛ ሆኜ መናገር ይችላል። ህዝቡ ምንም ቢሆን ምን
ወያኔ የሚለው ነገር ይሰማል ብዬ አላምንም። በኃይል በኩል የሚያደርጋቸው ነገሮች ግን ፕሮባብሊ ሾርት ተርም የሆነ ነገር አስገኝተውለት ሊሆን ይችላል፣ ግን ሎንግ ተርም ግን ይጠቅሙታል ብዬ ነው አላምንም። ኦኬ ምናልባት አንድ ያነካልኝ በጥያቄ አንስቼልህ የነበረው ነገር ምንድነው ተቃውሞ ለወደፊቱ መቀጠል ካለበት በምን መልኩ ነው መቀጠል ያለበት የሚለውን ነገር በተመለከተ እሱን ትመልስልኛለህ። እግረ መንገድህን ደግሞ ምናልባት እንዲያው ብትነካው ለምሳሌ መንግስት ከወሰዳቸው እርምጃዎች መካከል አንዱ ምንድነው በአስቸኳይ ጊዜ አዋጁ ሶሻል ሚዲያዎችን ማፈን፣ መዝጋት፣ ኮምፕሊን ፌስቡክን፣ ኢንተርኔት አክሰስን ሊሚት ማድረግ፣ እሱም ብቻ ሳይሆን ኦኤምኤንን ወይንም ደግሞ ኢሳትን ማዳመጥን ወንጀል አድርጎ ማስቀመጥ አለና እነዚህ በሙሉ ትግሉን የሚጎዱት አይመስልህም ወይ? እናስ ሌላ አማራጭ መንገድ ሲኖራል ወይ አሁን ለተቃውሞ እንዲቀጥል ለማድረግ ምንድነው ስትራቴጂ መሆን ያለበት ብለህ ታምናለህ? እንግዲህ እኔ መቼስ ካለኝ ኦብዘርቬሽን ማህበራዊ እንቅስቃሴ በምን መንገድ እንደሚሄድ አይታወቅም። አንዳንድ ጊዜ አስቸጋሪ ነው። ድንገት እንደሚመጣ የጎርፍ ውሃ ነውና በየትኛው ዳይሬክሽን እንደሚሄድ ያ የጎርፍ ውሃ መገመት አይቻልም። ለምሳሌ ከዓመት በፊት ሄደን ብናስበው ባለፉት ዓመቶች የሆኑትን ድርጊቶች ማንም ፕሪዲክት ማድረግ አይችልም። ታስታውስ ከሆነ የኦሮሞ እንቅስቃሴ ሲነሳ ሌላው ክፍል ኳይተር ነበር፣ ብዙም እንቅስቃሴ አልነበረምና እንደውም ሌላው ክፍል ለምን ዝም አለ ምናምን በተለይ አማራው ክፍል እንዴት ዝም አለ የሚል ስሞታዎች ነበሩ እና ኢንፋክት በኦሮሞ በኩል ያለው እንቅስቃሴም ጋፕ ያለ መሰለ። ከትንሽ ወራት በኋላ ጋፕ ያለ መሰለ እና አሁን ሁሉ ነገር እንደውም ሰላም ነው። መንግስትም ተደራደልኩኝ ብሎ ያው ኦሮሚያ ግዛት ላይ ኦልሬዲ ስታብሊሽ ያደረገው ስቴት ኦፍ ኢመርጀንሲ ነበር ኦልሬዲ ከላስት ኖቬምበር ጀምሮ ማለት ነውና ሳይታሰብ አማራው ግዛት ደግሞ የወልቃይት ማንነት ጉዳይ ጋር ተያይዞ ደግሞ ሌላ ነገር ፈነዳ እና ይሄ በሚሆንበት ጊዜ ደግሞ አዲስ አበባ ውስጥ ምንድነው የሚሆነው? ለምን ጸጥ ማለ? አዲስ አበባ ሰው የወሎ ሰው ምን ዝም አለ ስናወራ ነበር አይደለ? ሆነስትሊ የዛሬ ወር አዲስ አበባ ወይም ሌሎች ግዛቶች ምን ሊሆን እንደሚችል መገመት አይቻልም። ማንም እንደዚህ ይሆናል ብሎ መገመት አይችልም። አንድ ግን እርግጠኛ መሆኑ የምንችለው ነገር አለ። ዲያሌክቲካል ህጎች አሉ በማህበራዊ ህይወትም ውስጥ የግድ የሚፈጠሩ ነገሮች አሉ። ጭቆና ባበዛ ቁጥር ያን ጭቆና የሚቃወም ኃይል ይነሳል። ይሄ ኢኔቪታብል ነው። ምንም ልታስቀረው አትችልም። ስለዚህ በእኔ አስተሳሰብ ለወደፊት የሚነሳው የትግል መልክ ምን እንደሆነ ባናውቅም ግን ይህንን ስርዓት የሚቃወም ኃይል ይነሳል የሚል ጽኑ እምነት አለኝ። ኢሳትን እንዳያዳምጡ ለማድረግ ይሞክራል። እንግዲህ ሳተላይት ዲሾችን የማውረድ ነገር ባለፈው ጊዜ ተናግረናል። ይሄ ፊታይል የሆነ ምንም ዋጋ ቢስ ነው። አገሪቱ ውስጥ ሚሊየንስ የሚሆኑ ሳተላይት ዲሾች አሉ፣ በየትናንሹ ከተማ ውስጥ አለ። ያን ሁሉ ያወርዳል ብያለንም ወይም በወታደር እያስጠበቀ ሰው ያደርጋል ብያለንም። ዲማንዱ ይኖራል። በእርግጥ ጃም ለማድረግ ጥረት ያደርጋል። ውጭ ያለው ኮሚኒቲ ግን በተለያየ ነገር እየረዳ የተለያዩ ቻናሎች እንዲከፈቱ የማድረግ ጉዳይ ነው። ስለዚህ እሱን በኦኤምኤንም ሆነ በኢሳት በኩል ያለውን ነገር ይሳካለታል ብያለንም። ግን ሊቆጣጠራቸው የሚችሉ ነገሮች አሉ። እንደ ኢንተርኔት አይነት ነገሮችን ሶሻል ሚዲያውን ነገር የመዝጋት ነገር አድርጎታል። አሁንም ይችላል። ለሁል ጊዜ ይችላል ወይ? አይችልም። ይሄ በዚህ ዘመን ሞደርን የሆነ ዘመን ስንኖር ለተወሰነ 6 ወርም ያህል ይችላል ብዬ አላምንም። ምንድነው የሚያደርገው? አሁን እንግዲህ ይታለላል ራሱ መንግስትም ቢሆን ማለት ነው። የተወሰነ ጊዜ ጸጥ ካለለት አይ እንግዲህ አሁን ጥሩ ነው ብሎ እንደውም ለጉራም ተዝናንቻለሁ ለማለትም ደግሞ ይለቀዋል። እንደገና ያ ነገር ይቀጥላል እና ግን አልቲሜትሊ ምን መልክ ትግሉ ይኖረዋል ወደፊት የሚለውን ነገር መተንበይ ወይም የት ቦታ ነው የሚቀጥለው ቴንሽን የሚፈነዳው የሚለውን ነገር ለማወቅ በጣም አስቸጋሪ ነው። ግን አንድም ቦታ ሆነ ሌላ ቦታ ፈንዳቱ አይቀርም ብዬ ነው ማምነው። ትንሽ ወራት ሊሆን ይችላል ዋቴቨር፣ ግን ይቆይም ፈጥኖ ይንጣም ነገሩ ግን ይፈጠራል የሚል እምነት አለኝ።